ትላለች። ይሄ ነገር በዚህም ያበቃ እንዳይመስልሽ። ሆሆ እኔ ይሄ ነገር ምንም አረ ወደዛ ይሄ ቤት እኮ የማንም መቀለጃ ሆነ አይደለ? አሁን እሱ እንቆጫርቆ ማን ሊበላለት ነው? በሂጂና እሷን ቀስቅሻት። ብዙ ማሽን መክፈት አይጠበቅብሽም። እሺ እቺ አፍረተ ቢስ ለምንድን ነው ቆይ ስለዚህ ልጅ እውነቱን ልቤ መቀበል ያቃተው እንዴ? ካንዴም ሁለት ሶስት እኮ ነው እንዴት ወራዳ ነገር ተሰራየዋል። ለዛው ባይኔ በብረቱ ልቤ ግን አሁንም ስለሷ ጥሩ ነገር ለማሰብ ይፈልጋል። ለምንድን ነው ግን ፈጣሪ ስለሷ እንደዚህ እንዲሰማኝ ያደረገው? ምንድን ነው ቆይ በእኔ ላይ ይሆን ያለው ነገር? ሳሚ ቀሽም ነህ። አንተ እኮ እንደዚህ ነው ሰው አልነበርክ። ማነው እንደዚህ በታተነው? ወይኔ አሁን ሳሚ አይቶት ቢሆንስ ምንድን ነው የማደርገው? ቆይ ላስረዳ። ምንድን ነው የምታስረጂ? ለምንድን ነው ይህን ያክል ጊዜ ሰላምን ጉድ ደብቀሽ ዝም ያልሽኝ? ለምን እንዳልነገርሽ የሚያስረዳ ምክንያት አለሽ? እኔ ምን ንገሪኛ። ይሄ እኮ የኔ ጉዳይ ነው። ካንቺ በላይ እኔን የሚመለከተው ንገሪኝ። ለምንድን ነው ያልነገርሽኝ? እኔማ እንዳትጣሉ ብዬ ነዋ። እንደተለመደው የጸባችሁ ምክንያት መሆን አልፈልግም። ምን ማለት ነው እንዳትጣሉ ማለት? ቆይ አንቺ ስንት ነገር ነው የምትደብቂ? ምን ላድርግ? እሺ ስለምወድህ ነዋ። አንተ ደግሞ እሷን እንደ መላክ ነው የምታያት። በዛ ላይ የምነግርህን ነገር ሁሉ አትሰማኝም። ባለፈው ራሱ ከአባት ክፍል ስትወጣ በአይነ በብረቱ እያያት አንቺ ዝም ብለሽ ነው እንድጠራጠር የምታደርጊኝ ብለህ ሰደብከኝ። እሺ እንደዛ ብለህ ካልከኝ በኋላ እንዴት ብዬ ነው በዚህ ጉዳይ ማወራክ? እኔ እኮ ምን እንደማደርግ ራሱ ጨነቀኝ። እማጣ መሰለኛ። በቃ በዚህ ልጅ ጉዳይ እኔ ምን ላድርግ? እሺ ተሰቃየሁ እኮ። ቆይ እንዴት ትፈርድብኛለህ? በሷ ጉዳይ እኔ ምንም ነገር ብናገር እንታታምነኝ። ሲጀመር ሁሌም እሷ አይደለች እንዴ ጸባችሁ መንስኤ? ቆይ እኔ ምን እንዳደርግ ነው የምትፈልገው? እሺ ሜሪ፣ እሺ በቃ ምን ላድርግ? ሁሉም ነገር ከአቅሜ በላይ ሆነ እኮ እንጂ አንቺ ላይ መፍረድ ፈልጌ አይደለም። እየፈረድክ ነው እንጂ
ጭራሽ አሳፋሪ ነገር ያደረገችው ልጅ እያለች እኔ ላይ እየፈረድክ ነው። እሷ እዛ ከወንድም ጋር አሸሸ ገዳሜ ትላለች፣ አንተ ግን እኔ ላይ ትፈርዳለህ። የእሷን ነገር ለእኔ ተይው። ምን ማድረግ እንዳለብኝ እኔ ነኝ የማውቀው። እባክህ ምንም አታደርግም። ሁሉ ጊዜ ፎከረ እሷን ስታት ውሃ ነው የምትሆነው። የሆነ ነገርም አድርጋባለች። ጭራሽ ከምትወደው ወንድም ካላጣላችክ ምን አለሽ ሜሮን በልቱ። ልክ ነሽ። የማረባው ሰው ነኝ። አካሄዷ ሁሉ አልታያለኝ፣ ከንቱ ነኝ። አንቺማ ትክክለኛ ማንነቷ እኮ ታይቶሽ ስንት ያስጠንቅቅሽ ነበር። አዎ እኔማ መጀመሪያውንም ነግሬህ ነበር። ከአባት ጋር ይሄን ደብዳቤ ከመጻጻፋቸው በፊት መጀመሪያውኑ አስጠንቅቄህ ነበር። በኩለ ሌሊት እሱ ክፍል እግር ስታበዛ ይሄ ነገር አላማረኝም ብዬ መጀመሪያውኑ አስጠንቅቄህ ነበር። አንተ ግን ፈጽሞ ልትሰማኝ ፈቃደኛ አልነበርክም። ይሄው አሁን ደግሞ ጭራሽ ከምትወደው ወንድም ጋርም ልታጣላህ። እኔማ ጤነኛ አትመስለኝም ልጅቷ። እሱም ላይ የሆነ ነገር አዙራበት ነው የሚሆነው። ሰላም፣ ላደረግሽው ነገር በሙሉ ዋጋ ትከፍያለሽ። እንዴ ሳሚ፣ ምን ልታደርግ ነው? እነግራታለሁ። እቅዷ ምን እንደሆነ በሙሉ ጠይቃታለሁ። ዮሲም እውነቱ ማወቅ አለበት። ቆይ እንደዛ አይደለም። ረጋ ብለህ ነው ነገሩ ላይ መወሰን ያለብህ። በስሜታዊነት የምታደርገው ነገር ሌላ የቅርብ ሰዎችን ሊጎዳ ይችላል። ጆሲ ደግሞ ምንም የሚያውቀው ነገር የለም። አሁን የምትነግረው ነገር ሁሉ ውሸት ነው የሚመስለው። ተቻክሎ ነገሮችን ከማድረግ በፊት ቀስ ብለህ መወሰን አለብህ። ቆይ አባትህስ ምን ይላል አሁን? አስበኸዋል? ምን ልበልሽ? በእድሜ ከልጁ አልፋ የልጅ ልጁ ከምትሆን ሴት ልጅ ጋር እንዲህ ማድረግ ነበረበት? ስለ አባትህ እንደዚህ መናገር የለብህ ሳሚ። እባክህ አትፍረድበት። ምንም ያደረገው ነገር ጥሩ ባይሆንም እንኳን ወንድ እኮ ነው። ሊያውም ብቸኛ ወንድ፣ አጠገቡ ላይ አጋር የሌለችው ብቸኛ ወንድ። እንዴ መኝታ ቤቱ ላይ እየተገላለጠች እየሄደች ሰላም ስትነሳው ታዲያ ምን ያድርግ? ወይኔ ሳሚ ተጫወተችብኝ። እንዴት ነኝ? በጣም አምራለሁ አይደል? እንዴት ነው ሽበቴስ? አምሮበታል አይደል? ጉዶን አልጋሽ ግርማ ጉድጓድ ግቢ እኮ ያሻደረግሽ እንዴ? እንዴት ነው በር ሳታንኳኩ በርግደሽ የምትገቢው? ይቅርታ ግን አሁን መነጋገር ስላለብን ነው። ምንድነው ደግሞ እኔና አንቺ የምናወራው? ደግሞ ምንድነው የሚያደናብርሽ? ቆይ ይኸውልህ ጋሽ ግርማ በጣም ይቅርታ ግን ይሄኛው ጉዳይ በጣም አስቸኳይ ነው። በያ ተናገሪ። ምን አይነት አስቸኳይ ነገር ቢኖርሽ ነው የክፍሌን በርግደሽ የገባሽው? ይኸውልህ ጋሽ ግርማ አንተና ሰላም የተላላካችሁትን ደብዳቤ ሳሚ አግኝቶታል። ምን? አዎ አንተና ሰላም የተጻጻፋችሁትን የፍቅር ደብዳቤ ምን ሲፈልግ እንደሆነ አላቀለትም፣ ብቻ ሳሚ አግኝቶታል። አንቺ የማትረቢ አንተና ሰላም ትላለች ደግሞ። አንቺ አይደለሽ እንዴ በሰላም ስም ስትጫወች የከረምሽው? ምን ስትይ ያስቀምጠሽው ነው ደብዳቤውን ልጁ አገኘው የምትይኝ? እሱን አሁን ከምናወራ ከጉድ የምንወጣበትን መንገድ ብናስብ አይሻልም? ሴትዮ ስለምን ጉድ ነው የምታወሪው? ሰምተሻል? በገዛ ቤቴ ላይ ደብዳቤ ብጻጻፍ ባልጻጻፍ እሱ ምን አገባው? ትሰማላችሁ? እኔ እኮ ነኝ የቤቱ አለቃ። ከማን ጋር ደብዳቤ እንደምጻጻፍ ልትነግሩኝ ትፈልጋላችሁ እንዴ? ኖ አይደለም ጋሽ ግርማ፣ እሱማ አንተማ አንተ ነህ። አንተ ምን ሊል ይችላል? እሱ መቼ ጠፋኝ ነው። እና ምንድነው የምትይኝ? እሺ አሁን ይኸውልህ ደብዳቤዎቹን ይዞ ሰላም ተብያዋን ካፋጠጣት እኔ እንዳደረኩትና ሁሉንም ነገር ልትነግረው ትችላለች። ስለዚህ ሳትቀድመን የሆነ ነገር ማድረግ አለብን። ከጉድ አውጣኝ በያ። ከጉድ እንውጣ ብለሽ ለምንድነው የምታስፈራሪኝ? አሁን ምን እንዳደርግሽ ነው የፈለግሽው? አዎ እሱ የፈለገውን ነገር በቀባጠርም ባንዴ እንዳያምናት ማድረግ እችላለሁ። ብቻ እንዳይጠረጥር
አንተ ደብዳቤዎቹን በቀጥታ ከሷ ጋር እንደተጻጻፍክና በጣም ብዙ የፍቅር ጊዜያቶች አብራችሁ እንዳሳለፋችሁ ብትነግረው ሁለታችንም ነፃ መውጣት እንችላለን። እኔ ደግሞ ከምንድነው ነፃ የምሆነው? አሁን ሰላም ካንተ ጋር የፍቅር ግንኙነት እንደነበራት ተናገርክ ማለት እኮ እሷን ማንንም አይጠጋትም ያንተ ብቻ ሆነች ማለት ነው አደል? እናቴ ትሙት ስትይ አንቺ ያልሽውን ነገር በሙሉ ማድረግ ሞኝ ቂል ነው እንደምመስልሽ? አረ በጭራሽ ጋሽ ግርማ እንዴት እንደዛ አስባለሁ? ምንም ቢሆን እኮ እንዴት አይነት ሰው እንደሆን ካቃለሁ። ምን አይነት ሰው እንደሆንኩማ ብታቂ ኖረው በረባውም ባረባውም እየመጣሽ እኔን አትጠይቅኝም ነበር፣ አጨቀጭቅኝም ነበር። ለማንኛውም አስብበታለሁ። እንዴ ምን ማሰብ ያስፈልገዋል? ይሄ እኮ ግልጽ ነው። እስኪ ዝም በይ ሴትዮ። አንቺ ነሽ ግልጽ የሆነውንና ግልጽ ያልሆነውን ነገር እምትጠይቅኝ? አንቺ እኮ ጭራሽ አደርገዋለሁ ያልሽውን ነገር እንኳን የማታደርጊ መልቲ ነሽ። ደግሞ አንቺ ነሽ ማሰብ ያለብኝንና ማሰብ የሌለብኝን ነገር የምትነግሪኝ። እንዴ ጋሽ ግርማ እሱን እኮ ነግሬሃለሁ። በይ ቀጥ ብለሽ ከዚህ ውጪ። አስብበታለሁ አልኩሽ እኮ። እሺ በቃ አስብበት። ወይ ግርማ የማንም መጫወቻ አሉን። አስብበታለሁ። ከመቼ ወዲህ ነው ደግሞ ማሰብ የጀመርከው? ሜሪ እንዴት ነሽ? ወንድሜ ነኝ ትሻል እንዴ? እኔ እንጃ ክፍሉ ይሆናል ፈለከው? አሁና ሰው የሰራውን ሲበሉለት ይባል የለ? ደረሰ? አዎ ላቀራርብ ነው። እሺ በቃ ጠርቼው ልምጣ። እሺ ሳሚ አንተ ሳሚ ተረጋጋ ማለት እኮ አኩርፈተኛ ማለት አይደለም። እስኪ ተይ ሜሪ፣ ጭራሽ ፊት ለፊት ካየኋትማ ስራዋን እያሰብኩ ከመናገር አልቆጠም። ይኸውልህ ሳሚ ልጅቷ ሰይጣን ናት። በስሜታዊነት የምትወስን ከሆነ ከቤተሰብ ጋር ሳታጣላክ ከህይወት ልትወጣ ትችላለህ። በመጀመሪያ ሁሉም ሰው ትክክለኛ ማንነቷን ሊያውቅ ይገባል። በጭራሽ ሊገባኝ አልቻለም። ምንም የማይገባ ነገር የለም። አሁን ወንድም ራት ሰርቶ እየጠራን ነው። ስም ብለን አቃድርጋት ራታችን በልተን እንመጣለን። ኦፍ አንዳንዴ እንኳን ምን ነው ስሜቴን ብትረጂ ሜሪ። ምንም ኡፍ የለውም። ግዴታ መሆን ያለበት ነገር ነው። ባሌ ከፍቶት ራስ ሳይበላ ሲተኛ ዝም ብዬ የማይከረፍፍ ሴት ነው እንደሚመስለኝ። ስትታይማ በጭራሽ እንደዛ ነስዋት መስሎ። ወንድሜ ሜሪ አልተመቻችሁም እንዴ? በነገራችን ላይ መልስ ከመስጠታችሁ በፊት ሰላም ከረዳትነት ያለፈ ሚና ምንም አልነበራትም። እውነቱን ነው እንዴ ጆሲ? ራስን የሰራኸው በጣም ባለሙያ ነህ። ምን ታደርጊዋለሽ ወንድሜ? ምን ነው አንተስ አልተመቸም እንዴ? ኧረ ተመችቶኛል። ጣፋጭ ምግብ ነው የሰራው። እና ምን ነው እየበላህ እኮ አይደለም። ቆይ ፈውጥል ጨምርልህ። ቆይ ሰላም እኔ አመጣለሁ። ኧረ ተቀመጥ እባክህ። ቢያንስ ማቅረቡን እንኳን አግዢ እንጂ። ለስሙ እኮ ያንቺ ስራ ነው። ኧረ ሳሚ ቀላል ነገር እኮ ነው። እሱን እኮ ነው የምልህ ጆሲ። ቢያንስ ቀላሉን ነገር እንኳን ታግዝ እንጂ ምንድነው ዝም ብሎ እንጀራ ወደ ሆድ መጎስቆስ? ይቅርታ ወንድሜ፣ እሷ እያለች አንተ ምግብ ልጨምር መነሳት አግባብ አይደለም ብዬ እኮ። ወንድሜ እኔ እኮ ነኝ ተቀመጭ ያልኳት፣ እሷ አልነበረችም። አንተ እንደዛ ብትልም መቀመጧ ልክ አይደለም። ጭራሽ ራት ማሰራቷ ሳያንስ እሷ ቁጭ ብላ አንተን ታዛለች።
ወይኔ አምላኬ ቆይ ምን ተፈጥሮ ነው መጀመሪያ አይቺ ማላቀውን የሚጥል ነገር ሰጠኝ አሁን ደግሞ እቺ ሰይጣን የሆነ ነገር አቀነባብራ ነው እንጂ እንደዚህ የተናገረችኝ ሳሚ በጤናው ዝም ብሎ ያየኝም ነበር ቆይሽ ምን እያደረገሽ ነው ብላው ይሁን ወይኔ አምላኬ ብቻ አንተ ጠብቀኝ ሰላምዬ እንዴት ነሽ ደህና ነኝ እንዴት ነህ አንተ እኔማ ደህና ነኝ አንቺ ተሽሎሽ ከሆነ ልጠይቅሽ ብዬ ነው አዎ ከቀኑ አሁን በደንብ ተሽሎኛል አዎ እውነትም ደህና ነሽ እንቅልፍ አልመጣለኝና እኮ ከመተኛቴ በፊት ትንሽ ላጫውትሽ ብዬ ነው የመጣሁት አመሰግናለሁ ደግሞ በሜሮን ጉዳይ በፍጹም ቅር እንዳይለሽ እሺ ቢሆን የሥራ ጉዳይ ተበሳጭታ ነው የሚሆነው አረ በጭራሽ ምን አለችኝና ቅር ይለኛል እኔ እንጃ ሳሚ ራሱ ያለበት ስሜት ልክ አይደለም እና አንቺ እንደዛ ተሰምቶሽ እንዳትቀየሚ ብዬ ነው አረ በጭራሽ የተናገረችውም ሆነ የተናገረችበት መንገድ ልክ የሆነ ነገር ነው ምንም ስህተት የለውም የምር እንደዛ ነው የምታስቢው አዎ ሰላም የእውነት እየዋሸሽ ነው ልትጎርሽ የነበረውን ጉርሻ እኮ ነው ትተሽ የተነሳሽው የእሷ ንግግር ሳይሆን የሳሚ ዝምታ በጣም አስጨንቆኝ ነበር ሳሚ የሆነ ነገር ሆኗል ለማንኛውም ነገሮችን በትዕግስት መጠበቁ ሳይሻል አይቀርም እሺ ጆሲ አመሰግናለሁ ሳሚ ላናግር እፈልጋለሁ ቆይ ምንድነው የሆንከው አልገባኝም ለምንድነው እኔ ላይ እንደዚህ ይሆንክ ያለው ቆይ ሳላውቅ ያጠፋሁት ነገር አለ የለም እና እሺ ምንድነው ለምንድነው እንደዚህ ሆንሽ ያለሽው ቆይ ከዚህ ቤተሰብ ምን ፈልገሽ ነው የመጣሽው አልገባኝም ምኑን ያልገባሽ ቀላል አማርኛ መሰለኝ ጠይቁሽ ከዚህ ቤተሰብ ምንድነው የምትፈልጊው ይቅርታ ሳሚ ግን ቆይ ለምንድነው ይሄን ጥያቄ እየጠየከኝ ያለው ግራ ያጋባሽኝ ስለሆነ መጀመሪያ ከኔ ጋር የሆነ ነገር የፈለግሽ መስል ነበር ከዛ ከአባቴ ጋር የሚቀፍ ነገር አርገሽ ታበቂ አሁን ደግሞ ከጆሲ ጋር ምንድነው የምትፈልጊው ቆይ ከዚህ ቤተሰብ አረ ሳሚ እኔ ምን እያወራክ እንደሆነ አልገባኝም ምኑን ያልገባሽ ከአባቴ ጋር ለማሰብ እንኳን የሚቀፍ ነገር እኮ ነው ያረግሽው አባትሽ ከሚሆን ሰው ጋር ሸሽጌዳሜ ማለትሽ የፍቅር ደብዳቤ መላላከሽ ነው ያልገባሽ ወይስ አሁን ከጆሲ ጋር ለማድረግ እያሰብሽው ያለው ነገር ታው ሳሚ በኋላ የሚጸጽትህን ነገር አትናገር እኔ ምንም አላደረኩም እኔ እንደዛ አይነት ሰው አይደለሁም ብለሽ እንደለመድሽው ምስኪን ልትጫወቺ ነው አንተ ነገሮችን ሳታጣራ ቸኩለህ የምትናገር ሰው አይነት አልነበርክም እንዴት እኔን እንደዚህ ትናገረኛለህ ሳሚ እንደዚህ አይነት ሰው ትሆኛለሽ ብዬ አስቤ አላውቅም ነበር ይቅርታ አድርጊልኝና በጣም ርካሽ ሰው ነሽ ወይኔ አምላኬ ቆይ ምንድነው እየሆነ ያለው እኔ ምንም እየገባኝ አይደለም
እባክህ አምላኬ ሆይ እርዳኝ። ቆይ ለምንድን ነው በእኔ ላይ እንደዚህ እየሆነ ያለው? ለምን? እንዴ ሰላም ደህና ነሽ? ምንድን ነው የሆንሽው? ቆይ ሰላም ተረጋጊና የሆንሽውን ብቻ ንገሪኝ። ሳሚ ምን? ሳሚ ነው እንደዚህ እንድታለቅሽ ያደረገሽ? አይደለም፣ እኔ ራሴ ነኝ። ግን ምን እንዳደረግኩ እንኳን አላውቅም። እሺ ተረጋጊ። ምን ተባብላችሁ ነው? ቆይ በትንሽ ነገርማ እንደዚህ አታልቅሽ። ሳሚ እኮ እንደዚህ አይነት ሰው አልነበረም። ሳሚ እንደዚህ አብረሮ ሲናገር ሰምቼው አላውቅም። እንዴት ሳያረጋግጥ እንደዚህ ይናገረኛል? ተረጋጊ በቃ እኔ ያናግረዋለሁ። እሺ ነገሩን ቀልል ማድረግ ይሻላል። አይዞሽ በቃ ተረጋጊሽ። እባክሽ ተረጋጊ። ሳሚ ታውቃለህ፣ በጣም ከፍቷት ነበር። እንባዋን ራሱ መቆጣጠር አልቻለችም ነበር። አረ ለምንድን ነው የከፋኝ አለች? በሱ የተነሳ ነው አለች እንዴ? ኖ እንደዛ አይደለም። ታሳዝናለች በጣም እያለቀሰች ምንም ማውራት አልቻለችም። ምን አርጋ ነው? ቆይ ፐርሰናል ካልሆነ ልትነግረኝ ትችላለህ? ወንድሜ ይቺ ልጅ የምትመስለውን አይነት ንጹህ መልካም ሴት አይደለችም። እኔ እንደተሸወድኩት እንድትሸወድ አልፈልግም። አንተም ከላይ በሚታየው ብቻ ስልሃት እንድትሳሳት አልፈልግም። ማለት ለምን እንደዛ አልክ? ይኸውልህ ጆሲ፣ እኔም ትክክለኛ ማንነቷን እስከምረዳ ድረስ እንዳንተ ነበር ለሱ ያለኝ አስተሳሰብ። ለነገሩ ከትላንት በፊት ብዙ የሚያሳምኑ ጉዳዮችን ሰላምን አልፌ እንጂ ብቻ ተው። ምንድን ነው የምታወራው? ተመልከተው። ሰላም ከገዛ አባቴ ጋር የፍቅር ደብዳቤ ስትጻጻፍ ነበር። አስበው እስቲ ጆሲ፣ አባቷ ከሚሆን ሰው ጋር የፍቅር ደብዳቤ ስትጻጻፍ ራሷን በመልካም ፊት ሸፍና የምትንቀሳቀስ ሌላ ሴት እኮ ነች። የሚገርም ነው። በቃ ይህን ሁሉ ነገር ብዬ ማለት ይቻልኩ ይህን ብቻ ነው? ምን ልበል? እኔ እንጃ። ብቻ እኔ ሳየው እንዴት እንደተቃጠልኩ አትጠይቀኝ። እንዳልከው ነገሩ እውነት ከሆነ በጣም ያበሳጫል። ግን ለመፍረድ መቸኮል ያለብን አይመስለኝም። መፍረድ? ብቻ ወንድሜ ቅርበትህን በልክ ብታደርገው ደስ ይለኛል። ማን ነው? እኔ ነኝ ጋሽ ግርማ። እሺ ምን ፈለገች ነው ልጅ ሰላም? አይ የሆነ ውለታ ለመጠየቅ ነበር አመጣጤ። የምን ውለታ? እኔ እየጻፍኩ እያስመሰለች የፍቅር ደብዳቤውን እየጻፈች ያለችው ሜሮን እንደሆነች በደንብ አድርገህ ታውቃለህ። እና ያወቅሽ እንደሆነስ? አሁን ሳሚ ያንን ደብዳቤ አግኝቶት የእውነት እኔ ጻፍኩት መስሎታል እና ደብዳቤውን የጻፈችው ሜሮን እንደሆነችና እኔ እንዳልጻፍኩት እንድትነግርልኝ ነበር። እባክህን ጋሽ ግርማ እውነታውን ለሳሚ ነግረህ እኔን ከመወንጀል ነፃ አውጣኝ። ቆይ ለምን እንደዛ አደርጋለሁ? እኔ እውነታው እሱ ስለሆነና አንተም ደግሞ እውነታውን ስለምታውቅ ነው። አያያያያ አንቺን ከክስ ለማስለቀቅ ብቻማ አላደርገውም። መቼም የምፈልገውን ታውቂያለሽ አይደለ ልጅ ሰላም? እሱን ካደረግሽልኝ ግን
ለሳሚ አይደለም ፍርድ ቤት ድረስ ራሱ ቆሜ መሰክርልሻለሁ። ታውቃለህ ጋሽ ግርማ፣ እኔ እሱን ማድረግ አልችልም። ለምን አትችይም? ይህ እኮ በጣም ቀላል ነገር ነው። ያለበለዚያ ግን ምንም ነገር ልረዳሽ አልችልም። ይሄንም ማታረጊ ከሆነ አሁን ከዚህ ውጪ ነኝ። ውጪልኝ እኮ እያልኩሽ ነው። አላወቅሽውም ግርማን። በቅርብ ጊዜ ቀለበት ውስጥ እንደምትገቢ አትጠራጠሪ ሰላም። እኔ እኮ ለዚች ልጅ አላደረኩት ነገር የለም። ከመጣሽ ጊዜ ጀምሮ እንደዚህ አትልበሽ እንደ ቤት ሰራተኛ ሁኚ ብዬ በጣም ብዙ ጊዜ ነግሬያታለሁ። እሷ ግን ጭራሽ የምትሰማ ልጅ አይደለችም። ጭራሽ ብላ ብላ ጋሽ ግርማ ክፍል እግር ስታበዛ ለካ እሷ ደብዳቤውን እየላከች ነበር። ምን አለ አንድ ቀን እንኳን ቢያንስ እውነት ብትናገሪ። ምን አልሽ አንቺ? እውነት አይገልም እኮ ደብዳቤውን አንቺ እንደጻፍሽና እንደላክሽ ታውቂያለሽ። ቆይ ለምን አትናገሪ? ምን አባሽ ነው የምትዘባርቂው አንቺ ክፍታፍ? ቆይ እኔ ምን ይሁን ብዬ ነው አንቺን የፍቅር ደብዳቤ የምጽፈው? ቆይ ምን አለ አንድ ቀን እንኳን እውነቱን ብትናገሪ። ምንድነው የሁሉ ጩኸት? ቤቱን እኮ ገበያ ያደረጋችሁት። እውነታው ጋር ለመድረስ እኮ በጣም ቀላል ነው። እንደውም ይሄው ጋሽ ግርማ እውነቱን ይናገራል። ምንድነው የምናገረው? ደሞስ የምን እውነታ ነው? እነዛን ደብዳቤዎች ጻፈችልህ ሰላም ነች ወይስ አይደለችም? ምን ማለት ነው ደግሞ እሱ? እንዴት ሜሮን ሰላም ልትሆን ትችላለች? ይቻይን አውጣ። ጭራሽ ያደረገችውን ነገር እኔ እንዳደረኩት እያስመሰለች እኮ ነው። ጋሽ ግርማ ሳሚም እኮ ድርቅናዋ ቢገርመው ነው አንተን መጠየቁ እንጂማ በጉዳዩ ላይ መጀመሪያም ተነጋግረናል። ኧረ እባክህ ጋሽ ግርማ እውነቱን ተናገር። እውነቱን እንደምታውቅ አውቃለሁ። ቆይ ለምን መደበቅ አስፈለገ? ልጅ አንቺ እንዴ ያማታል ልጅ ልጅ። እሺ አንቺ ከጻፍሽው በኋላ አሁን ደግሞ አንቺ እንዳልጻፍሽ ሆነሽ ለምን ለማሳመን ሞከርሽ? አንቺ እኮ የፈለግሽውን ነገር እኮ ማድረግ ትችያለሽ። አንቺ ባለትዳር አይደለሽ? የፈለግሽውን ሰው መውደድ፣ ለፈለግሽው ሰው ደግሞ ደብዳቤ መጻፍ ትችያለሽ። ምን እንደዚህ አንተባተበሻል አንቺ? ምንድነው የምታወራው ጋሽ ግርማ? ምን ትደባበቂያለሽ? ሚስጥር ማድረግ አያስፈልግም እያልኩሽ እኮ ነው። እኔ እንደዚህ አይነት ወራዳ ነገር ማድረግ ስለማልፈልግ ነው እንጂ ያንቺማ አቀራረብ ሌላ ነበር። በቃ አባዬ አንቺ ደግሞ ከነገ ጀምሮ ስራ እንድትለቂ እሺ? ከዛሬ ጀምሮ እዚህ ቤት ላይ አልፈልግም። ምን